ለምንድን ነው አንቺ? ኧረ በእናትህ ብሩኬ በእናትህ በቃ ትጨቃጨቅ። ግቢ ሂጂ ይዘሽ ነው ለምንድን ነው ቃሽ የምትወስጂው? ብሩኬ እኔ ከአንተ ጋር የመጨቃጨቅ ፕሮግራም የለኝም። በእግዚአብሔር እኔ ምንም አልልህም። እኔ ምንም ጭቅጭቅ አልፈልግም። አሁን እንዲህ ነው ጸብ አልፈልግም። ዝም ብዬ ብቻ የሚያስፈልገኝን ይዤ ልሂድ። እንድትገባ አልፈልግም እኮ አልኩ። ይሄው እሌትኛና እያወራች ነው። እንድትገባ አልፈልግም አልኩ። ለቃስ ነው መጀመሪያ አውራት በትክክል ምንድነው ችግሩ? ምንድነው ምን ጋርዶ ሆነ ነው አሁን እሱ ከየቆም ያለው ነው የመጣው ልትሄድ ነው እያልኩ ነው። አይሰራም ይታሰማም መስማታችን ቤቴናት በጥብጡታ አይደለም። እኔ አንተን ሳልነካ እንኳን ማልፈልገው ሰው ቤቴ ገብቷል እያሳሰረ የመጣችው ልብሷን ቅራቀምቦ ምናምን ቡትቱ ፈልጋ አይደለም ፓስፖርት ፈልጋ ነው የመጣችው። አውቃት መጀመሪያ እንዳትጣሉ ውጣ። ፓስፖርት ፈልጋ ነው የመጣችው። ውጣ። ለምን አትወጣም? እሺ ውጣ። ከዚህ እና ሐሰን ውጣ እኮ ከቤት ይሄው አውራት እያልኩ ውጣና ለወራት ፓስፖርት ፈልጋ ነው የመጣችው። ተው ምን አትንገረው። ለምን ትነግረዋለህ? ሐሰን እረፍ፣ ዝም በል በቃ። እኔ የምፈልገውን ይዤ እመጣለሁ። ስለዳ ጠብቁኝ። ምንም ጭቅጭቅ አልፈልግም። እኔ ብዙ ነገር አልይዝም። አንተ በጣም እየተናነሰ እንደሆነ ታውቀዋለህ አይደል? ታውቀዋለህ አይደል? በጣም ጥጋብ ብለዋል። እሺ አሁን የለች ማለት አትፈልጋትም? ማንን ነው እሷን እዚህ እንድትቀመጥ አትፈልግም? ምንድነው እዚህ እንድትቀመጥ? ራሷ እኮ ናት አይደል? እኔ አሁን ለኛ ሆነ እኔን ውጣ ከቤቴ እንደዚህ ስለማልፈልግ ነው። ከዚህ በኋላ አላውቅም እኮ አታውቀኝም። እኔ አልመጣብህም እኮ አንተ ነህ እኮ አሁንም ቤቴ ላይ የመጣው። አሁን የመጣሁትማ ግዴታ ስላለብኝ ነው። እሷ ግዴታ አጋዥ ስለሚያስፈልጋት አሁን እኔ የመጣሁት ልነግርህ ነው የመጣሁት። በዛው ሰውዬ ልትሄድ ነው እኔ ልሄድ ነው ብላ አትልህም። እሷ እኔ እያልኩ ነው ትወዳለች እቺ ልጅ። አንተ ባንዴ ገንፍለህ ነገራቶች ላይ ምናምን ስለተደባደብክ አይደል በጉልበት ቢሆን ነገር እኔ ውጣ ና እኔ መተኝ ችግር የለብኝም። እኔ ግን ልትሄድ ነው። የት ነው የምትሄደው? እሱን ለሺ ለሷ ጠይቃት። እኔ የት ነው የምትሄደው? ልትሄድ ነው ካልኩ ያበቃህ። የመጣችው ልብስ ፈልጋ አይደል? ልታስወጣት ነው ከሀገር? ወይኔ ጉዴ! እሺ እኔ ላስወጣት ማስወጣት ነው፣ ግን አሁን እድሉን እየሰጠው ነው። ልትሄድ ነው። የምን እድል? ማድረግ የምችለው ነገር ካለ አሁን መልሶ ሀሳብ ያደርጋል። ምን አይነት እድል ነው የምትሰጠኝ? እኔ ለአንተ አስቤልህ አይደለም፣ ለእሷ አስቤ ነው። እሷ ስለምትወድህ ከአንተ መራቅ ስለሌለባት ብዬ ነው እንጂ ለአንተ አስቤ። እሷ በጣም ትወደኛለች። ለቡቡ አስቤ ተጨንቋል። ቡቡ በጣም ትወደኛለች አይደል እሷ? አዎ። ስለዚህ ለዛ ነው የምትሄደው። የምትሄድም ከሆነ ስለምትወደኝ ነው ማለት ነው እኮ። እንዳትሄድ እኮ አድርጋት እያልኩ ነው እኮ። እድሉን እየሰጠው ነው። ዝም ብዬ እኔ እኮ ዝግብግት ብዬ እኮ እሸኛታለሁ። ደፋር ሰው ነው። አላደርጋትም። ትሂድ የምር ነው። ትሂድ ማርያምን በውድ ወላሂ ትሂድ። ማርያምን ትሂድ በል ትሂድ። መጥቶ ብትፈልገኝ ብታፈቅረኝ ቢሆን ኖሮ የትም እንደዚህ ና ለራሱ አንደራረስ። አንተ እኮ እያሳሰበ ያለው ከቤቴ ውጣ ከቤቴ ግባ የሆነ ነገር እያሳሰበ ያለው እኔ ልትሄድ ነው። ከቤት ምናምን አይደለም የምልህ ከሰፈር አይደለም ከሀገር ነው እያልኩ ያለው። ጥሩ ነው። መልካም መንገድ መልካም ጉዞ ይሆንላት። ስለሄደች ምን የሚለወጥ ነገር አለ? ከኔ መራቅ ነው የፈለገችው። ይቅለልላት፣ በደንብ ይቅለልላት። ጨረሽ? እሺ ቻትራት ስንት ጊዜ አብራት የቆየች ልጅን ፍቅረኛ ነበረች እኮ እና አሁን የታየ ፍቅረኛ የመሆኗ አሁንማ ፍቅረኛ አይደለችም፣ ግን ፍቅረኛ ነበረች። ቻትራትም ተነስተ ስንት ነገር አሳልፋል ከሷ ጋር አክራሸኛትን ቢያንስ አንተ ውጡ ግቡ ነው የሚያሳስብ ነው። ለነበረን ጊዜ ለሁሉም ነገር ምን እንድልሽ ነው? ፓስፖርት ምናምን እንድትሄጂ እንደሆነ የሚነገረው ምን እንዳለ ማን ነው እንድሄድ የሚነግርህ? ሀሰን ነገርከው እንዴ? እኔ ነገር ራሱ ከምትውልኝ ይችላል። ፓስፖርት ስለሚያስፈልገኝ ነው የምወስደው። የትም ልሄድ አይደለም። ብሄድም ደግሞ አንተ አያገባህም እኮ የሚያገባህም ሰው አይደለህም። የሚያስፈልገኝን ነገር መጥቼ መውሰድ መብቴም ስለሆነ ነው። ምንም ቢሆን ቤቴ ነበር አይደል?
አንተ ቤቴ ነው ማለት አብዝተሃል። እንግዲህ ይሄ ቤት ይስፋ። ተበላሽቶ ነው የቀየርኩት አይደለም። ለነበረን ጊዜ በሙሉ በጣም አመሰግናለሁ። ሄድ እንችላለን። ቁልፉ ተበላሽቶ ነው የቀየርኩት አይደል? አይ አሁን ብዬ ነው ተበላሽቶ አይደል? እኔ እኮ ሆነ አይመለከተኝም። ተበላሽቶም ሆነ አሁን ብለህም ሆነ እኔ አይመለከተኝም እኮ ሐሰን። ተው በቃ። ምን ሆነህ ነው? ለምንድን ነው ግን ምን እንዳደረግ ነው የምጠብቀው? አትጂ ብዬ እንዳስቆማን ነው የምጠብቀው? ምትሄድስ ቢሆን እንደዚህ ነው የምትሸኛት? ምንም ማድረግ አልችልም። ስለማትፈልገኝ አልፈልጋት። እንዴት አወቅ? ስለማት ነው የምትፈልገኝ ቢሆን ለምን ትሄዳለች? ሐሰን ለምን እንደምትጨቃጨቀው በእግዚአብሔር ነው እንጂ። አይ ቆይ በእንደዚህ አይነት መንገድ ራሱ ሰላም አይሆንም። ተቀየልሽ አይደል? በጣም አባልተ አጫርሰን ስጨርስ ነው እንደዚህ የምትለው አንተ። አዎ በእንደዚህ አይነት መንገድ እንደዚህ ከፈለኩ ደግሞ እንደዚህ ሳልልህም እኮ እኔ ሸኛታለሁ ሳልልህም፣ ግን አሁን እሷ ጋር ያለውን ነገር ሰለማት ነው እንደዚህ የምልህ። እኔ ለአንተ እኮ አላስብልህ። ምንድን ነው እሷ ጋር ያለው ነገር? ለአንተ እኮ አይደለም መናገር ያለባት እሷ ጋር ያለውን ነገር ለእኔ እኮ ነው አይደል? ይኸው አለው ትናገር። አንተ 2 ቀንና 3 ቀን ዋጋ ከፈልክላትና ለሚወዱት ሰው ይሄን ያህል ዋጋ መክፈል 2-5 ዓመት ብከፍልላት 10 ዓመት ብትከፍልላት ምን እንትሆናለህ? ምን የራሴን ኑሮ የራሴን ህይወት ራሴን ጥዬ ነው ምን እድሜ ሄዳል? መውለድ ያለብህ ካረጀህ በኋላ ነው። እንደዛ ነው። አይመለከትም። ምን አገባ? ወንድ ልጅ ምንም ዋጋ ከፈልኩም አላልኩም፣ ምንም አላልኩም። አሁን ሌላ ነገር ብለሃል። እሺ አልኩ፣ መብቴ ነው። ዋጋ ይሄ ሁሉ ነገር ከፈልኩልሽ እኔ ስለማፈቅርሽ አላልኩም ብለሃል። ያው ምን ችግር አለ ብትከፍልላት? ይገርም ምን ማለት ነው እንዴ? ማን ስለሆነች ነው እሷ? ከዚህ በላይ ፍቅረኛ ስለሆነች ነው፣ ሚስት ስለሆነች እና ሚስት የሆነች እንደሆነ አናቴ ላይ መውጣት አለበት። አሁን ላይ ሚስት ላትሆን ትችላለች፣ ነገ ከነገ ወዲያ ግን ስትጋባ ሚስት ትሆን እኮ ሚስቴ ትሆናለች አይደለ? ስለዚህ ሚስቴ የምትሆን ከሆነ እኔን ሳታከብረኝ እኔን ሳታስከብረኝ እንዴት ነው ከኔ ጋር የምትሆን? ስንት ዓመት አክብረህ ኖራለች? ምንድነው አከበረችኝ እኮ አሁን ስንት ዓመት አክብረህ ኖራለች? ቆይ እስኪ አይ ስለተከባበረን ነው የሁሉ ጊዜ ቆየ ነው። አክብራኝ አይደለም እኮ ከዚህ በኋላ የምትቀጥለው እኮ በቃ ስትሸናነፍ ነው አይደል? በቃ እኔ ነኝ ጥፋተኛ ተሸንፌያለሁ ብለህ ትንሽ ጊዜ ብትተናነስ ምን ትሆናለህ? ይጎልብሃል። ስንቴ አልኩኝ። አሁን ምንድነው አንተ ስንቴ አልኩኝ እኮ ስንቴ አልኩኝ። እናንተ እኮ አበዛችሁት ነው የኔ አባት። ገብቶሃል? እኔ ከሷ ጋር ምንም ችግር አልነበረብኝም። ጸጥ ብዬ መኖር እችል ነበረ። ግን በጣም የንቀት ሻንጣ የምታችሁ ለምንድን ነው የምትሉኝ ነው እኮ እንደዛ ስትለኝ ታዲያ ምን ማድረግ ነበር ነው? የንቀት አንተ አግተህ ያመጣታል አይደል? የንቀት ሻንጣ አዘጋጅተህ ያልኩት ቤተሰቦቿን ሳትሰናበት የመጣች እሷ አለች እኮ። ልክ ነህ። ያገትኳት ምንም ያልኳት እሷ እዚህ ማሚ ደግፍ መስሎ ነው። አንተ ይሄን በማድረግ ሙሽ ምትደግፍ መስሎ ነው ወይ ሀብቴ የሚደግፍ መስሎ ወይ ሀብቴ የሚደግፍ መስሎ ነው? አግተህ ስትመጣ ደስ የሚለው ይመስልሃል? እሺ ሳላግታ ባመጣት እሷ ትመጣ ነበር። ከፍፄ ውጪ ማንም ደስ የሚለው ሰው የለም እኮ አንተ ለምን የምታረገውን እኔ ፍፄም አይደለም አንተም አይደለም እሷም ማንም ደስ እንዲለው አይደለም። እኔ ፍፄም አይደለም ሐሰንም ኑሮን አይኖርልህም እኮ እውነታውን ለማውራት አንተ እኮ እየኖርክልኝ ነው የኔ አባት ሳላቁ። አሁን እኔ እናንተ እንደዚህ መመላለስም አይጠበቅብህም። አንተ በጣም ተካፈትከኝ። ገብቷል? እየተጨቆንክም ኑር ከሆነ አልኖርም፣ አይመለከትም፣ አያገባም። ይሄ የኔና የሷ ህይወት ነው። አባባላችሁ ነው። እኔ ባዳ ልሆን ነው እዚህ ቤት እና ባዳ ልታረጉኝ ነው። ወንድሜ 100 ሴቶችን ብታመጣ እንዳይመዩልህም ታውቃለህ። እውነትህን ነው። 1000 ከ1000 አንድ ይጠፋ። አሁን ይሄ ሴት ከማምጣት እኔ ያለ ሴት አልኖርም። ብሩክ ማን ያለ እኔ ሴት መቼም አንተ ፖላር ላይ ሳታገባ እኮ አትኖርም። ማግባት አለብህ። የትኛውንም ሴት ልጅ ብታመጣ ከእሷ የተሻለ ሴት ልጅ ልትሆንልህ ማችልም ግን አሁን እድሉ እየሰጠው ነው። በጣም 3 ቀን ሞላው እኮ ሴት ሳያመጣ። ሌላ ጊዜ እኮ ነው ከቤት ከወጣሁ እኮ ባንዴ ነበር ሴት የሚያመጣው። የዛኔም እኮ ሴት ማመጣው አንቺን ስለምፈልግ ነበር። ገብቶሻል? ባህሪሽን ስለማውቅ አንቺን ስለምፈልግ ነበር። አሁን ግን ምንም አይነት ነገር ማድረግ አልፈልግም። ተስፋ ቆርጬ ነበር። እንደዛ የምትላላሰው ከሴት ጋር አንተ በቃ ክፉ ቃል መነጋገሩትና እሺ፣ በሰላም ተነስተህ ተቀፋተና ቸው በላት ነው ሃይሚ ቴም ተነስ ቸው በላት ተቀፋት። እኔ ቻው አለኝ አላለኝ እኔ እኮ ምንም ከዚህ በኋላ እኮ እኔ እኮ መናገር ያለብኝ ተነስና ቀፋ። ሸሚዞ ነው ስንቶቹን በምታቅፍ ሰውዬ አሁን ሸሚዝ ላይ ገዛ ፍቅረኛ ተነስ ተቀፋተና ቸው በላት። እንግዲህ እንደምትቀናብኝ ያየሁት ማቀፍ ፈልግሃል መሰለኝ ወይ አንተ ተሳቀፍልሃል። ችግር የለውም እኔ ምንድን ነው የምጨቃጨቅ? አሁን በሰላም ሸኛ ተብሩኬ ቻው በላት። ሰውን በራሱ ልክ እንደሚያስብ አይገባኝም። ና እንሂድ፣ ቻው በላት። እንሂድና ሐሰን እሷ ማግኘት አትፈልግም? እዚህ ጋር ስለ ሴት እኔ አላነሳው፣ ስለምን አላነሳው? እሺ እሷ ማግኘት አትፈልግም? መጣችሁ፣ በጠበጣችሁ፣
ወይ ለሰላም አትመጡ ወይ ለምን ይሄ ለሰላም መጣን ተነስና በጣም ነው እንዴ ለሰላም አትመጣው እኮ ተነስና ሳማት ቸው በላት እኔ ሼም ይዞ ነው ማን ሼም ይዞ ነው ፈርተህ ነው ለምንድን ነው ፈራ እኮ ቸው በላትሽ ለምንድን ነው ቸው ማለት ለምን አትላት ለምን ስንት ነገር አሳልፈሃል ከሷ ጋር ለምን በሰላም አሸኛት እና እንዳሳለፈ ሰው እኮ አይደለም አመጣጧ ታዲያ ለምንድን ነው ከኔ ሁሉም ነገር ከኔ ምንድን አንተ ቆይ የምፈልገው ምንድን ነው ችግር ነው እንዴ ፖሊስ ይዛ መታየም ብላ ፖሊስ ይዛ እንድትመጣ ነበር የጠበቅከው እኔ ጭቅጭቅ አልፈልግም አልኩ እሺ በሰላም ገብቼ የምፈልገውን ነገር መውሰድ ነው የምፈልገው አልኩ እሺ ገባው ከበር ስትመጣ ሰላም አልኩ ምን ትፈልጋለሽ ሃይ አልኩ እንዳመጣጣህ ነው የመለስኩት አንኩ በሰላም እያለያየው ነው ቆይ በሰላም እያለያየው ነው ቸው በላት ተነስተ ለምን እንደዚህ ለምነዋለ እኔ ጸብ የሌለበት ድብድብ የሌለበት ኧረ በእናታችሁ ካሜራውና እናንተ ውጣልኝ እንዴ ምን ሆነሃል አንተ ራሱ በጣም እንትን አልከው ለመንከው ማን ስለሆነ ነው የሚለመነው እኔ ማን ስለሆነች አይደል አይለው እንዴ ብሩክ ስለሆንክ ነው አንተ ለምን አይደል እኮ ሂዳ እንደለመድከው ይለምኑ ሌሎች አይ ላሳይሽ መሰለኝ ካንቺ ትለያየ እንዴት እንደለመኑ ለምን ታሳየኛለህ አይ እንድትመለሽ ግዴታ እኮ አንዷን ይዤ መምጣት አይጠበቅብኝ ምን ወንድ የሆኑ ሴቶች ሰብስበው ታመጣ ነው እንደዚህ የምትለው በዚህ ልክ እሷን ማውራትም አችልም በእንደዚህ አይነት መንገድ እኔ የፈለኩትን አመጣለሁ የተኛውን ሸፋፋል ታመጣ ነው በእንደዚህ አይነት መንገድ የምትወራ የለመደው ነው ይሄ ችግር ነው ሸፋፋምቱን ወልጋዳ አንተ እኔ ያለ ሴት አሁን ቡቡ ተነስታችሁ አትላትም እኔ አይኑሬ ሰላም እንዳያገኝ እኮ ነው አንተነ ያጣላው አንተሪ ነገር ያረከው እንድባል አልፈልግም ራሱ ነው አቅፍ ሸኛት ማለት ነው ፈልጉ ተነስና አቀፋትና ቸው በላት ይሄው ፎቶዋን አቀፍኩ ወቄ ነው እንዴ ለምን አትሄዱ ሄዱ መንገድሽን ጨርቅ ያሬ በሰላም እንግዲህ ወይስ እንደለመናት ነው እንደምታደርገው ፍቅር እኮ በልመና በልምምጥ ያለው ስለፈለገች ነው እዚህ የምትቆየው ካልፈለገች የመውጣት የራሷ መብት አለ እኔ ለምንም ብያለሁ ገብቷ እኔ እየታገልኩ እኮ እሷን ማቆየት ምናምን ከብዶኛል ግን አስፈላጊ ምንድነው አንድ ሳምንትና 15 ቀን አንድ ወር እንትን ብለህ ምንድነው አንተ እድሜ ልክህን ታገል ሂድ ምን ችግር አለው ለሚስትና ለእናት እኮ ነው እሷ አስታዲያም እሷ ሳትከፍልም በእኛ ሃይማኖት እኮ ጀነት እናት እግር ስር ናት ነው የሚለው ለሴት ልጅ ምን ችግር አለው እግሯ ላይ ወድቀ ለምን እግሯን አጥበህ ብትይዛ ምን ችግር አለው ምን ትሆናለህ አይደለም እኔ ስለታገስኩ ለምንድን ነው ከኔ የሚጠበቀው ይሄ ነገር ለምን ቸው በላት እሺ በቃ አሁን እኮ የጠየቅኩት ጥያቄ እኔ አላካበድኩም አይደለም ለምንድን ነው ከኔ የሚጠበቀው ከወንድ ልጅ ብቻ ለምንድን ነው የሚጠበቀው ምን የሚጠበቀው አሁን ያልከው ነገር ሚስት እኮ በቃ ሁሉም ህጉም እኔ ምንድን ነው የጠየቅኩት ህጉም ዘሩም ሃይማኖት ሁሉም ነገር ሴት ልጅ ላይ ነው ሁሉም ነገር የሰራው በቃ ና አቅፈህ ሸኛት እሺ ና ሐሰን በእግዚአብሔር ሂዱ በቃ ሐሰን ለምን አንሄድም በእግዚአብሔር እናንተ ራሱ እኔን ስታከብሩኝና አንቺ በተለይ እኔን ደግሞ ስታከብሩኝና የምታፈቅሩኝ አንቺ አትበል ሃይሚ በል በትክክል ሃይሚ እኔን ስታከብሪኝ አንቺ ሃይሚ ስታከብሪኝ ለሚያፈቅሩ ሰው ስታማክሪ ያለብሽን ችግር መና ካልፈ አሁን ስለማትፈልጊ ነው አይደል እንደዚህ የምትወስኙ መብትሽ ነው የኔ እናት እኔ ለምን አስገድሻለሁ ግን ትሄድ የምርህን ነው ትሄድ በቃ የፈለገችውን ነገር ታድር ካልፈለ እኔ ለምንድን ነው ማስገደድ ሐሰን ግን ምን ሆነ ነው እኔ ቁጭ ብለህ ለምንድን ነው ማስገደድ ቁጭ ብለህ ተው ግን ቁጭ ብለህ ታለቅሳለህ ተው ለምን ቆይ እኔ ራሱ እንደዚህ ያለበልኩት ምን ሆነ አንተ ለምን ስለምታፈቅራት ነው ስለማቀህ ነው እኮ አፈቀረች እሷን ስለምታፈቅራት አይደለም ያልኩህ አንተ ስለምታፈቅራት ነው ያልኩህ እና ካላፈቀረች ለምንድን ነው የምንነጠፍላት ስታፈቅረኝ ነው ማለት ተው ግን የልህ ንግግር አትናገር እልህ አይደለም ስታፈቅረኝ አፈቅራታለሁ ስታከብረኝ አከብራታለሁ እና ሳታፈቅረኝ ራሴ ለምንድን ነው የምጎዳው እሺ ና አብረን እሺ ነገ ነው የምትሄደው እንሸኛት አብረን ደውልልህ አንተ ምን ሆነሃል በእግዚአብሔር እንዴ ሐሰን አይ ቆሞ ማየት አለበት እንደዚህ የልብ ከተሰማው እኔ የትም አልሄድም ለምንድን ነው አንተ ትሄዳለሽ ነው የምትለው የትም አልሄድም ፓስፖርቴ ስለሚያስፈልገኝ ነው ያዝኩት አለቀ በቃ እንዴ ለምንድን ነው የምትረብሽኝ ለምን አትሄዱም ታዲያ ለምን ታጠፋታለህ ተረጋጋ አንተ መጨቃጨቂያ ቸኮልክ ስትወጣ አይሻልም እንደዚህ ነው ችግር የለብንም አንዱ ስታጠፋ አንዱ ላይ መታየት የለበትም ነው ለማንኛውም ድንገት ቆንጆ መልካም መንገድ ይሁንልሽ ሰማይ ድንገት ጎረምሳ ይዘህ ስትመጣ እንዳይደብራቸው ማለት ነው እነዚህ ብታነሳቸው ለአንተ አሪፍ ነው ሄድ እንችላለን
እንዳይጣሉት በዚህ ሁሉ ተነሰረ ማውጣት አቃጥለው እህቴ እኮ ነች መብቴ መሰለኝ እንዴ እህት ነች ወንድሜ አረባሽ የእህቴ በማን በኩል ነው እህቴ ሆነች በእናቴ በኩል ሰው ኧረ እህቱ ነኝ እኮ እንዴ እህቱ አድርገዋ እንዴ እስከዛሬ የትኛዋንም ሴት እያመጣ ሲጫወትብኝ ነበር እንዴ ማመን ደስ ይላል አሁን እንደዚህ ስታምን ራስሽም እኮ ብለሽ ነበር እኮ ራስሽም እኮ ብለሽ ነበር ስታምን ደስ ይላል በቃ አሁን አመንክ እኮ አንቺም እኮ አምነሻል ቀድመሽ እኮ አንቺ ነሽ ይቅርታ እየጠየቅኩሽ እንደዛ ብለሽ ልቤን ይጎዳሽው እኮ ወንድም አለም አሁን ደግሞ የእህትና የወንድም ፎቶ ስለማይመስል አውጥተህ አቃጥለው አንዷን ስለማናንዳች እኔ እህቴን በጣም ነበር የምወዳት ስለጠገበች ተለያየ አይ ወንድሜ ማስረጃ ስለሌለ ለማንኛውም ለራስ ጥሩ ነው ቻው እወድሻለሁ መልካም መንገድ መታ ግቢውን ዝጋው ሌባ እንዳይገባብን